ሰላም ሰላም ውድ የኦራክል ሞሽን ቤተሰቦች፣ በዛሬው ፊልማችን ከእንጀራ እናቱ ጋር ወሲብ ከፈጸመ በኋላ አባቱ እንዳያውቅበት ወደ ሌላ ከተማ ስለሸሸው የ19 ዓመት ወጣት በሄደበት ከተማም ከ40 ዓመት አለቃው ጋር ፍቅር በመጀመሩ የሚያጋጥመውን ትልቅ አደጋ የሚያሳየንን ልብ አንጠልጣይ ፊልም ይዘንላችሁ የመጣን ሲሆን ፊልሙን እንደምትወዱ ስለማንጠራጠር ላይክ በማድረግ ጀምሩት። በፊልማችን የመጀመሪያ ትዕይንት አንድ ሄለም የሚባል ወጣትን የሚያስተዋውቀን ሲሆን ሄለም ከ2 ዓመት በፊት እናቱን በሞት ያጣ ሲሆን እናቱም የሞተችው ከቤታቸው አጠገብ በምትገኝ ትንሽዬ ሐይቅ ውስጥ ሰምጣ ነበር ህይወቱ ያለፈው። የሄለም አባትና የእንጀራ እናቱ የተጋቡት እናቱ ከሞተች ከትንሽ ጊዜ በኋላ ሲሆን ከመጋባታቸው በፊትም የእንጀራ እናቱ የአባቱ ጸሐፊ ነበረች። ታዲያ ሄለም በእናቱ ሞት ላይ የሁለቱ እጅ እንዳለበት የሚጠረጥር ሲሆን በዚህም ምክንያት ከአባቱ ጋር ጥሩ ግንኙነት አልነበረውም። ሄለም ብዙ ጊዜውን የሚያሳልፈው በቤታቸው አቅራቢያ በሚገኝ የእንጨት ቤት ውስጥ ሲሆን በዚህ የእንጨት ቤት ውስጥ ጊዜውን ሲያሳልፍ ወደ ጫካ የሚመጡትን ሰዎች በአጉሊ መነጽር በመከታተል ስለነሱ የሚሰማውን ነገር በማስታወሻ ደብተሩ ይጽፍ ነበር። በአንድም ቀን የእንጀራ እናቱ የሄለምን ማስታወሻ ደብተር ከደበቀበት በማግኘት ታነበዋለች። በማስታወሻውም ላይ ስለሷ ውበትና አማላይነት አስፍሮ የነበር ሲሆን ይህንንም ከተመለከተች በኋላ ቀጥ ብላ ሄለም ወደሚገኝበት ወደ እንጨት ቤቱ በመሄድና ሄለምን በማማለል አብሯት እንዲተኛ ታደርገዋለች። ነገሩንም ከጨረሱ በኋላ ለአባቱ ተናግሮ ከባሊ ጋር ያጣላኛል በሚል ፍራቻ ወደ ሌላ ከተማ ሄዶ እንዲኖር ታስገድደዋለች። ሄለምም ትዕዛዟን በመስማት ተነስቶ ወደማያውቀው ከተማ ይሄዳል። ታዲያ ሄለም ለምግብም ሆነ ለመኝታ ምንም አይነት ብር አልያዘም ነበር። የመጀመሪያ ምሽቱንም በባዶ ሆዱ አንድ ያረጀ ህንጻ ጣራ ላይ ያድራል። በንጋታውም ሄለም አንድ ቆንጆ የሆነችና ከእናቱ ጋር የምትመሳሰል ኬት የምትባል ሴት ይመለከታል። በዚህም ጊዜ ሄለም እናቱን ያየ ስለመሰለው በጣም ይደነግጣል። ታዲያ ሄለም ኬት ከአይኑ ሳትርቅ ተከታትሎ አንድ ሆቴል ውስጥ ስትገባ ይመለከታታል። ከዚያም ሄለም ወደ ሆቴሉ በመግባት ኬት የሆቴሉ ማናጀር እንደሆነች ይደርስበታል። ታዲያ ሄለም ኬት ቢሮ በመግባት ሆቴል ውስጥ ለሱ የሚሆን ስራ እንድታገኝለት ይጠይቃታል። ኬትም ስለ ሄለም ትንሽ ጥያቄዎችን ከጠየቀችው በኋላ በምግብ ማብሰያ ኪችን ውስጥ ስራ እንዲሰራ ትቀጥሯለች። ከዚያም ቀን በኋላ ሄለም ስራውን በሞራልና በትልቅ ደስታ መስራት ጀመረ። በእረፍት ቀኑም ኬትን በድብቅ መከታተል ጀመረ። ሄለም ይህንን ሁሉ የሚያደርገው ኬትን ካያት ቀን ጀምሮ ከሷ ፍቅር ስለያዘው ነበር። ሄለም የኬትን ቤት ተከታትሎ ደርሶበት ስለነበር ወደ ኬት ቤት በመሄድ እና ወደ ውስጥ በመግባት በመስኮት ወደ ውጪ በመመልከት ከቤቱ ፊት ለፊት ትልቅ የሰዓት ማማ እንደሚገኝ ይገነዘባል። ታዲያ ሄለም እዛ የሰዓት ማማ ላይ ሆኖ በአጉሊ መነጽር ኬትን ሙሉ በሙሉ መመልከት እንደሚችል ያስባል። ይህ የሰዓት ማማ የሚገኘው ደግሞ ሄለም ተቀጥሮ የሚሰራበት ሆቴል የመጨረሻው ፎቅ ላይ ነበር። ታዲያ ሄለም በፊት ከሚኖርበት ቦታ በመውጣት ኬትን ለመሰለል ሲል ከሰዓት ማማው ስር ማደሪያውን ለማመቻቸት እቅድ ያወጣል። ወደ ሰዓት ማማውም ማንም ሰው ዝር ስለማይል ሄለም እቅዱ ተሳክቶ ማረፊያውን ማማው ስር አደረገ። ከዚህም ቀን ጀምሮ ሄለም ኬትን ቀን በቀን በአጉሊ መነጽር መመልከት ጀመረ። ከዕለታት በአንድ ቀንም ሄለም ወደ ኬት ጣራ በመሄድ ኬት ከአንድ ከሆቴሉ ሰራተኛ ጋር ግንኙነት እንዳላት ይመለከታል። ጣሪያው ላይም ትንሽ በመቆየት ሲመለከት ሰውየው ባለትዳርና የ2 ልጆች አባት እንደሆነ፣ በዛም ምክንያት በሁለቱ መሃል አለመግባባት እንዳለና የሁለቱ ግንኙነት ድብቅ እንደሆነ ይረዳል። ሄለም በሁለቱ ድርጊት በጣም አዝኖ ወደ ሰዓት ማማው ይመለሳል። እዛም ከሄደ በኋላ አባቱና የእንጀራ እናቱ ትዝ ይሉታል። በዚህም ጊዜ ሄለም እናቱን በማስታወስ በጣም ያዝናል። በማግስቱም ኬት ሄለምን ቢሮዋ በማስጠራት የሆቴሉ ፊት በር እንግዳ ተቀባይ አድርጋ ትሾመዋለች። ሄለምም በመስማማት ስራውን ይጀምራል። አንድ ቀንም ሄለም ኬትን የሰዓት ማማው ላይ ሆኖ ሲመለከታት ከኋላው ከኬት ጋር ግንኙነት ያለው ሰውዬ ይመጣበታል። ታዲያ ሰውየው ይህን ሲመለከት ሄለምን በብዛት ወደ ላይኛው ፎቅ ሲወጣ ስለሚመለከተው ኬትን ሁልጊዜ እንደሚሰልላት ይገነዘባል። ከዛም ሰውየው በንዴት ሄለምን እንደሚያሳስረውና ከስራ እንደሚያባርረው በቁጣ ይዝትበታል። ሄለምም ከዛቸው በመቀጠል ከኬት ጋር ግንኙነት እንዳለውና ሚስቱ ላይ የማገጠ እንደሆነ ለሚስቱ ሚስጥሩን እንደሚዘረግፍለት ይነግረዋል። ታዲያ ሰውየውም በመደንገጥ ሁለቱም ለማንም እንዳይናገሩና ሚስጥራቸውን እንዲጠብቁ ያስማማዋል። በንጋታውም ሄለም ከስራ ባልደረባው ጋር ቆሞ እየሰራ ኬት ወደሱ ትመጣና መልካም ልደት በማለት
ሄለምን ታስገርመዋለች። ዛሬ ሄለም 19 ዓመት የሚሆነው ሲሆን አብሮት የሚሰራው ጓደኛውም ለምን ፈታ አንልም የሚል ሐሳብ ያመጣል። ኬትም በሐሳቡ ስለተስማማች መሸት ሲል ሶስቱ ነው ወደ ክለብ ይሄዳሉ። የሄለምም ጓደኛ በጣም ስለጠጣ ከዚህ በላይ አብሯቸው መቆየት ስለማይችል ተሰናብቷቸው ወደ ቤቱ ይሄዳል። ሁለቱ በጣም በመቀራረብ እያወሩ ለረጅም ሰዓት እየጠጡ ይቆያሉ። ከዛም ሲመሽ አብረው ወደ ኬት ቤት ይሄዳሉ። ከዛም ኬት በጣም ስለሰከረች ከሄለም ጋር መደሰት በጣም ፈልጋ ነበር፣ ግን ሄለም እሷን ለማውጣት ዝግጁ አልነበረም። ከዛም እየተያዩ በማውራት እንቅልፋቸው ይመጣና ምንም ሳይፈጠር አጠገብ ላጠገብ አልጋ ላይ ተኛሉ። ኬትም በጣም ሰክራ ስለነበር ቅልጥ ያለ እንቅልፍ ውስጥ ትገባለች። ሄለምም ኬትን አተኩሮ እያያት ከሷ ጋር አንድ አልጋ ላይ በመተኛቱ እየተደሰተ ሌሊቱን ያሳልፋል። በነጋታውም ሄለም ወደ ስራ ገበታው በመግባት ስራውን በመስራት ላይ እያለ ኬት ወደሱ በመደወል እሷ ወዳለችበት ሆቴል ክፍል እንዲመጣ ትዕዛዝ ትሰጠዋለች። እሱም በፍጥነት ወደ ተባለበት ክፍል ሲያመራ ኬት ቆንጆ ሆና እየጠበቀችው ነበር። ከዛም ኬት ቀስ ብላ ወደ ሄለም በመጠጋት ደስ የሚል የፍቅር ጊዜ ያሳልፋሉ። ታዲያ ሁለቱም አንድ ላይ በመሆናቸው በጣም ደስተኛ ነበሩ። ከዕለታት በአንድ ቀንም ሄለም የኬት ጣራ ላይ ወጥቶ ሲመለከት ሰውየው እና ኬት እየተጣሉ ይመለከታል። የጸባቸው መንስኤም ሰውየው ኬትን ማውጣት ፈልጎ ኬትን ፍላጎት ስላልነበራት ነበር። ጭቅጭቁም እየጋለ መጥቶ ሰውየው ኬትን በጥፊ ይመታታል። ሄለምም ይሄን ሲመለከት በጣም በመናደድ በመስኮቱ ዘሎ ይገባና ሰውየውን ለማስቆም ይሞክራል። ነገር ግን ሰውየው ሄለምን በመምታት ስለሚያውቀው ሚስጥር ማለትም የሰዓት ማሞ ላይ ተደብቆ እንደሚሰልላት ይነግራታል። ይህንንም ስትሰማ ኬት ሰውየውን ከቤት እንዲወጣ ታደርገውና ሄለም ከመጀመሩ እንደሚከታተላት እውነታውን ትጠይቀዋለች። ሄለምም በመቀጠል ካያት ቀን ጀምሮ ይመለከታት እንደነበር ይህንንም የሚያደርገው ምክንያት ስላለው እንደሆነ ይነግራታል። ይህንንም ስትሰማ ኬት በጣም በመናደድ ለምን እንደዚህ እንዳደረገ ማወቅ እንደማትፈልግ ነግራ ከቤት እንዲወጣና ከዛሬ ጀምሮ ከስራ እንደተባረረ ነግራ ታስወጣዋለች። በማግስቱም ኬት ወደ ስራ ስትገባ ሄለምን መንገድ ዳር ቁጭ ብሎ ትመለከተዋለች። ከዛም በጣም ያሳዝናትና ወደ ቤቷ ይዛው ትሄዳለች። ከዛም ቁጭ አርጋ ለምን ይሰልላት እንደነበር ትጠይቀዋለች። ሄለምም እናቱን እንደምትመስልና እሷን ሲያያት እናቱ ትዝ እንደምትለው ያስረዳታል። ኬትም በዚህ ንግግሩ በጣም በማዘን ወደ ሄለም ቀርባ ታቅፈዋለች። በማግስቱ የሄለም አባትና የእንጀራ እናቱ ከፖሊስ ጣቢያ አድራሻውን በማግኘት ወደ ስራ ቦታው ይመጣሉ። ሄለምም የእንጀራ እናቱን ቢከሳትም ምንም ማስረጃ ስላልነበረው እርምጃ መውሰድ አልተቻለም። በመቀጠል የሄለም አባት ብር እንደተበደረና እዳውን ለመክፈል ከእናቱ የውርስ መሬት ላይ የተወሰነ መሸጥ እንዳለበት ይነግረዋል። ከዛም ውሉ ላይ እንዲፈርም ይጠይቀዋል። ሄለምም እዚህ ሴራ ላይ የእንጀራ እናቱ እንዳለችበት ስለጠረጠረ በውሉ ላይ ለመፈረም ፍቃደኛ አልነበረም። ይህንንም ስትሰማ የእንጀራ እናቱ የሄለምን አይምሮ የሚነካ ንግግር ተናግረው ትሄዳለች። ሄለምም ማታ ላይ እነዛን ቃላቶች በማስታወስ እየተጨነቀ አመሸ። በንጋታውም ሄለም ተነስቶ በባቡር ወደ አባቱ ቤት ተመለሰ። ሄለም የእንጀራ እናቱ በተናገረችው ንግግር በጣም አዝኖ ስለነበር ቀስ ብሎ ወደሷ በመጠጋት በጨርቅ ያፍናትና በገመድ አስሮ እናቱ ወደ ሞተችበት ሐይቅ ተሸክሞ ይወስዳታል። ከዛም ሐይቁ መሃል በመግባት ወደ ውስጥ ይወረውራታል። ነገር ግን ሰምጣ ልትሞት ስትል ጥሩ ስራ እየሰራ እንዳልሆነ ያስብና ከውሃው አውጥቶ ሕይወቷን ያድነዋል። ከዛም አባትየው ወደሱ በመምጣት እናቱ የጭንቀት በሽታ እንደነበረባት እና ራሷን እንዳጠፋች ይነግረዋል። ሄለምም ለአባትየው ያሳየው የነበረውን ጥላቻ ልክ እንዳልሆነ አምኖ አባቱን ይቅርታ ጠይቆ ያቅፈዋል። ሄለም ከዛ ቶሎ ብሎ በባቡር ወደ ኬት ከተማ በመመለስ ኬትን ያገኛታል። እሷ ግን በዚህ ሰዓት ከማንም ጋር ፍቅር መጀመር እንደማትፈልግና እሱ በጣም ገና ልጅ እንደሆነ ነገር ግን ከጥቂት ዓመት በኋላ ቢመጣ እንደምትቀበለው ነግራ ታሰናብተዋለች። ሄለምም የኬትን ሐሳብ በመቀበል ከትንሽ ዓመት በኋላ ከኬት ጋር እንደሚሆን ለራሱ ቃል እየገባ መንገዱን ሲጓዝ ፊልማችን ይጠናቀቃል። እንደዚህ አይነት የፍቅር ፊልሞች እንዲደርሱ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።